የጳውሎስ ደብዳቤ ለፊሊሞና የተጻፈው ከጳውሎስ ብዙ ስሮች መካከል በአንዱ ወቅት ነው። ከአዲስ ኪዳን ጽሑፎች መካከል በጣም አጭሩ ደብዳቤ ነው፣ ግን ማጠሩ እንዳያታልልዎት። ጳውሎስ ከጻፋቸው ጽሑፎች መካከል እጅግ ወሳኝ ነጥብ ከሚያነሱት አንዱ ነው። በደብዳቤ ውስጥ ካሉ ዝርዝሮች በመነሳት የምናገኘው የኋላ ታሪክ ይህን ይመስላል። ፊሊሞና በቆላስይስ ሲኖር የነበረ ሀብታም ሮማዊ ነበር። ጳውሎስን የተዋወቀው ጳውሎስ ወደ ኤፌሶን ባደረገው ሚስዮናዊ ጉዞ ሲሆን በዚያን ወቅት የኢየሱስ ተከታይ እንደሆነ ይገመታል። ከዚያ በኋላ የጳውሎስ አብሮ ሰራተኛ የነበረው ኤጳፍራ የኢየሱስ ተከታዮች ማህበረሰብ በቆላስይስ በመሰረተበት ወቅት ፊሊሞና በቤቱ የሚሰባሰበው ቤተ ክርስቲያን መሪ ሆነ። አሁን ፊሊሞና በሮማውያን ዓለም ውስጥ እንዳሉት አባወራዎች ባሪያዎች ነበሩት። ከእነርሱም አንዱ አናሲሞስ ይባላል እና በአንድ ወቅት እነዚህ ሁለቱ ከባድ ግጭት ነበራቸው። አናሲሞስ ፊሊሞናን በሆነ መንገድ በደለው። ምናልባት ስርቆት ሊሆን ይችላል፣ ወይም ምናልባት አጭበርብሮታል። ምን እንደተፈጠረ በትክክል አናውቅም። በኋላ ግን አናሲሞስ ሸሸ። ውሎ አድሮ አናሲሞስ እርዳታ ለመጠየቅ ሳይሆን አይቀርም ጳውሎስን ለማግኘት ወደ እስር ቤት መጣ። በዚህ ሂደት ውስጥ ደግሞ የኢየሱስ ተከታይ ከዚያም ተወዳጅ የጳውሎስ ረዳት ሆነ። ስለዚህም ጳውሎስ ይህን መልእክት ሲጽፍ በጣም አስቸጋሪና ጥንቃቄ የሚፈልግ ሁኔታ ውስጥ ራሱን ገብቶ አገኘው። አናሲሞስን ይቅር ብሎ መልሶ መቀበል ብቻ ሳይሆን ነገር ግን በክርስቶስ ወንድሙ እንደሆነ አድርጎ እንጂ እንደ ባሪያ እንዳይቆጥረው ፊሊሞናን ሊጠይቅ ነው። ይህን የሚያደርገው እንደዚህ ነው። ጳውሎስ በጸሎት ይጀምራል። አስቀድሞ ፊሊሞናን ያደንቅና ፊሊሞና ለኢየሱስና ለእርሱ ሕዝብ ስላሳየው እምነትና ፍቅር እግዚአብሔርን ያመሰግናል። በመቀጠል ጥያቄውን ለማቅረብ እንደዚህ ብሎ ይጀምራል። ከእምነትህ የሚመነጨው አጋርነት ወደ ክርስቶስ ስለሚመራን በእኛ ውስጥ ስላለው መልካም ሥራ ሁሉ ትረዳ ዘንድ በሚገባ እንዲመራህ ጸልያለሁ። አሁን እዚህ ጋር አጋርነት በግሪክ ኮይኖኒያ የሚለው ቃል ወሳኝ ነው። አብሮ መካፈል ወይም አብሮ መጋራት ማለት ነው። ሁለት ወይም ሦስት ሰዎች የሆነን ነገር አብረው ተቀብለው ከዛ ሲካፈሉ አጋር ሆኑ ማለት ነው። ጳውሎስ እያለ ያለው በኢየሱስ ላይ ያለ እምነት የእርሱ ተከታዮች ሁሉ የእግዚአብሔርን የፍቅርና የጸጋ ስጦታ አብረው የሚካፈሉ እኩል አጋሮች እንደሆኑ ማወቅ ማለት ነው። ለጳውሎስ ይህ በኢየሱስ ተከታዮች መካከል ያለ የኮይኖኒያ ልምምድ አስባችሁ የምታልፉት ሐሳብ ብቻ አይደለም፣ በግንኙነታችሁ ውስጥ የምታደርጉት ነገር ነው። ይህ ደግሞ ጳውሎስን ወደ ጥያቄው ያመራዋል። የአናሲሞስን ጉዳይ በስተ መጨረሻ ያነሳዋል። በእስር ቤት ውስጥ ልጁ ወደ መሆን እንደመጣ ተናግሯል። ይህ ማለት ጳውሎስ አናሲሞስን መርቶ ሕይወቱንና ታማኝነቱን ለኢየሱስ እንዲሰጥ ረድቶታል። ስለዚህም ጳውሎስና አናሲሞስ አሁን የመሲሁ ቤተሰብ አባላት ሆነዋል። ጳውሎስን በእስር ቤት በታማኝነት አገልግሎታል። ጳውሎስ አብሮት እንዲቆይ ቢፈልግም የኢየሱስ ተከታዮች ነን ካሉ ከፊሊሞና ጋር ያለው ያልተፈታ ግጭት መስተካከል እንዳለበት ያውቃል። ይህ ጳውሎስን ድፍረት ወደሚጠይቀው ጥያቄው ይመራዋል። ፊሊሞና አናሲሞስን እንደ ባሪያ ሳይሆን ከባሪያ እንደሚያልፍ በጌታ እንደ ተወደደ ወንድም እንዲቀበለው ይጠይቃል። ይህ በጣም ከባድ ጥያቄ ነው። በሮማውያን ሕግ ፊሊሞና አናሲሞስን የማስቀጣት ወይም የማሳሰር ሕጋዊ መብት ነበረው። ጳውሎስም የሚጠይቀው አናሲሞስን ይቅር እንዲል ብቻ አይደለም፣ ነገር ግን የቀድሞ ባሪያውን በቆላስይስ እንደ ማኅበራዊ አቻው እና እንደ ቤተሰቡ አባል እንዲቀበለው እየጠየቀው ነው። ይህ ከደግነት የሚያልፍ ነገር ነው፣ ተሰምቶ የማይታወቅ ነገር ነው። አንድ ባሪያ ነፃ ማውጣትና የቤተሰብ አባል እንደሆኑ መቁጠር ማለት ነው። የሮማውያንን ማኅበራዊ ሥርዓት ያፋልሳል። ይህን አይነት ነገር ፊሊሞና ለምን ብሎ ያደርጋል? እዚህ ጋር ጳውሎስ የሚገርም ነገር ያደርጋል። የመክፈቻ ጸሎቱ ላይ ያለን ቁልፍ ቃል ያነሳል። የእኔ አጋር ብትሆን ይላል። እዚህ ጋር የሚጠቀመው ያንኑ ኮይኖኒያ የሚለውን የግሪክ ቃል ነው። እኔን እንደምትቀበለኝ አድርገህ ተቀበለው። አንተን የበደለህ ነገር ቢኖር ወይም የአንተ ብድር ቢኖርበት በእኔ ላይ ቁጠረው፣ ያለበትን እኔው እከፍልሃለሁ። በዚህ ጥያቄ ውስጥ የጳውሎስ የወንጌል መልእክት በተግባር ሲገለጥ እናያለን። ይህ በመጀመሪያ ስለ ዕርቅ ነው። ልክ የቆሮንቶስ ሰዎችን እንዳላቸው ነው። በመሲሁ እግዚአብሔር ዓለምን ከራሱ ጋር እያስታረቀ እንጂ ኀጢአታቸውን እየቆጠረባቸው አይደለም። ስለዚህ በዚህ ሁኔታ ጳውሎስ ራሱን በኢየሱስ ቦታ እያስቀመጠ ነው። የአናሲሞስ የጥፋት ውጤቶች በእሱ ላይ እንዲቆጠሩ ሊያደርግ ነው። ከፊሊሞና ጋር እንዲታረቅ እሱ
የሚከፈለውን ዋጋ ይከፍላል። ግን የጳውሎስ መልእክት ከሕጋዊ ዕዳ ክፍያ የዘለለ ነው። ስለ ኮይኖኒያም ጭምር ነው። አናሲሞስና ፊሊሞና እንዲሁም ጳውሎስ በእግዚአብሔር ፊት እኩል ናቸው። እኩል ይቅርታ የሚያስፈልጋቸው ናቸው። ስለዚህ በመስቀሉ ፊት ያለው መሬት አይበላለጥም። ይህ ማለት ፊሊሞናና አናሲሞስ እርስ በርሳቸው እንደ ጌታና ባሪያ ሊተያዩ አይችሉም። ቤተሰቦች ናቸው። በክርስቶስ ወንድማማች ናቸው። ወይም ጳውሎስ ፊሊሞናን እና መላው የቆላስያስ ቤተ ክርስቲያንን እንዳለው በእግዚአብሔር አዲስ ቤተሰብ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም እስኩቴስ፣ ባሪያ ወይም ጌታ ብሎ ልዩነት የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው። ጳውሎስ ደብዳቤውን የሚጨርሰው ፊሊሞና ጳውሎስ ከጠየቀው በላይ እንደሚያደርግ መተማመኑን በመግለጽ ነው። እንዲሁም የእንግዳ ማረፊያ እንዲያዘጋጅለት ይጠይቀዋል። ምክንያቱም ከእስር እንደተፈታ ሊጎበኛቸው ይፈልጋል። ከዚያ የመጨረሻ ሰላምታዎች ካስተላለፈ በኋላ ጳውሎስ ደብዳቤውን ይጨርሳል። ጳውሎስ ለፊሊሞና የጻፈው ደብዳቤ በብዙ ረገድ ኃይለኛ መልእክት ያስተላልፋል። ጳውሎስ የኢየሱስን ሞትና ትንሣኤ የማያነሳበት ብቸኛው ደብዳቤ ነው። ይህ የሆነው በስህተት አይደለም። መስቀሉን በቃላት መግለጽ አያስፈልገውም፣ ምክንያቱም በድርጊት እየገለጸው ነው። ጳውሎስ እዚህ ጋር የመስቀልን ትርጉም ተላብሶታል። ራሱን አናሲሞስና ፊሊሞና ከእግዚአብሔር ጋር ከዚያም እርስ በርሳቸው የሚታረቁበት ቦታ አድርጓል። ይህ ደብዳቤ የሚያሳየው የኢየሱስ የምሥራች አንድምታዎች ግላዊ ቢሆኑም የግል ብቻ ግን መቼም አለመሆናቸውን ነው። ፊሊሞናና አናሲሞስ በክርስቶስ አሁን ወንድሞች ናቸው። ከዚህ እውነታ የተነሳ ጌታ እና ባሪያ የመሆናቸው ነገር ፈጽሞ ተዛማጅነት የለውም። የኢየሱስ ሕዝቦች ቤተሰብ ሁሉም እኩል የእግዚአብሔር ጸጋ ተቀባዮች የሚሆኑበት ስፍራ ነው። አዲስ አይነት ማህበረሰብ ወይም ጳውሎስ በቆላስያስ ደብዳቤው እንዳለው የሰዎች ማንነትና ማህበራዊ ደረጃ በዘር፣ በጾታ፣ በማህበራዊ ወይም ኢኮኖሚያዊ ደረጃ የማይመዘንበት አዲስ ሰው ነው። በክርስቶስ ያሉት እኩል አጋሮች የሆኑ የእግዚአብሔርን ፈዋሽ ጸጋ በኢየሱስ አብረው የሚካፈሉ አዲስ ሰው ናቸው። የጳውሎስ ደብዳቤ ለፊልሞና የሚያስተምረው ይሄንን ነው።